በመካከለኛው ምስራቅ ሲሰጋ የነበረው ጦርነት ተጀምሯል። አሜሪካና እስራኤል ኢራን ላይ ጦርነታቸውን ከፍተዋል። ትራምፕ የጦርነት ጅማሮውን በአደባባይ ወጥተው አውጀዋል። የጦርነቱን የመጀመሪያ ጥቃት የሰነዘረችው እስራኤልና አሜሪካ በጋራ በመተባበር ነው። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ የአየር ጥቃት መክፈቷን ገልጻለች። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት መጀመሯን አስታውቃለች። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጿል። እስካሁን ባለው መረጃ የኢራን ፕሬዝዳንት መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ ከ30 በላይ የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግቧል። የእስራኤል ደህንነት ባለስልጣናት እንደገለጹት ጥቃቱን የኢራን ፕሬዝዳንትን ጨምሮ መላው የኢራን አገዛዝን ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላ አሊ ከቴህራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን የተነገረው። የእስራኤል መረጃዎች እንደጠቆሙት በፕሬዝዳንቱ ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራን መከላከያ ክፉኛ አስደንግጦታል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አትይዝም ስትል አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ በተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑና ገልጸው ፎቶዎችና ቪዲዮዎችንም በጋራ በማጋራት እንዲተባበሩ ጥሪ አቅርበዋል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁን ጥቃቱ ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒኩሌር ድርድር መጠናቀቁን በተገለጸ በሰዓታት ውስጥ ነው። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋግጧል። የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው ሲሉ ትራምፕ ተደምጧል። ይህንን ያረጋገጡት ዛሬ በሰጡት መግለጫ ነው። ትራምፕ እንደገለጹት በዚህ ወታደራዊ እርምጃ ዋነኛ ግቡ የአሜሪካ ሕዝብን ከጥቃት ለመከላከልና ኢራን ከአገዛዝ የሚመጣውን የማይቀር አደጋ ማስወገድ ነው ብለዋል። ኢራን የኒኩሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ ረጅም ርቀት ሚሳኤሎችን እንዳበለጸገች ገልጸዋል። ትራምፕ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ማስወገድ እንደሆነ ጠቁመዋል። ለኢራን ሕዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ አሁን በእጃችሁ ነው ብለዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡንም እኛ ስራችንን ስንጨርስ መንግስታችሁን ትረከባላችሁ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚፈልጓቸውን ሰዎች የትም ቢደብቁ እንደሚያገኟቸው ገልጸዋል። ህዝቡ ውጭ እጅግ አደገኛ በመሆኑ ከቤት እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒኩሌር ድርድር እንዳልተሳካ ገልጸዋል። ስምምነቱ ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም፣ ከእንግዲህ መታገስ አንችልም ብለዋል። ኢራን የአጸፋ ጥቃቱን ለመሰንዘር እየተዘጋጀች መሆኑ ተገልጿል። ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንዳንድ ስማቸው ያልተገለጸ የኢራን ባለስልጣናት ለሮይተርስ ዜና ዘግበዋል። ከአሁኑ ወደ ተለያዩ የአሜሪካ የጦር ሰፈሮች ጥቃቷን መሰንዘሯን ገልጿል። የኢራን የአጸፋ እጅግ ከፍተኛ እና ብርቱ እንደሚሆን ባለስልጣናቱ አስታውቋል። በሌላ በኩል የኢራን ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም በኤክስ ገጻቸው ላይ ባሰፈሩ መልእክት ጠንካራ ማስጠንቀቂያን አስተላልፏል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁትን መንገድ መጨረሻው ከእናንተ ቁጥጥር ውጪ የሆነ ነው ሲሉም ገልጿል። እስራኤል ከኢራን የአጸፋ ጥቃት ሊሰነዘር እንደሚችል በመግለጽ ዜጎቿን አስጠንቅቃለች። የየመን ሁቲ ኃይሎችም በቀይ ባህር በኩል በሚያልፉ መርከቦች ላይ የሚደርሱ ጥቃቶችን ዳግም እንደሚጀምሩ ገልጿል። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አስታውቋል። በኢራን የሚደገፈው ሁቲ አሜሪካ በእስራኤል ስም ኢራን ላይ የሚያደርገውን ማንኛውንም አይነት ጥቃት ለመመከት ዝግጁ እንደሆነም ገልጿል።